ሴት ልጅ በወር ውስጥ ሁለቱን ሳምንት ብቻ ነው ደስተኛ የምትሆነው ይባላል። ብዙ ሴቶች እንደውም ይሄን ይጋሩኛል ብዬ አስባለሁ። በወር ውስጥ 4 አይነት ፊሊንግ አለን፣ 4 አይነት ስሜት አለን። በቃ የተረጋጋ ስሜት ላይኖረን ይችላል። 4 እንቀያየራለን። ምን ማለት ነው? ሁለቷ ሳምንት ብቻ ናት ሰላም የምንሆነው፣ ሌላውን ሙዳችን ይቀያየራል ማለት ነው። ይሄንን ወንዶች ቁጭ ብላችሁ ማወቅ አለባችሁ። ምን ጊዜ ነው ደስተኛ ማትሆነው፣ ምን ጊዜ ነው ደስተኛ የምትሆነው፣ አሁን ምን ፊል እያረገች ነው የሚለውን በደንብ ማወቅ አለባችሁ ማለት ነው። እሷ ደስተኛ ከሆነች ኔጌቲቭ የሆነ ኤነርጂ አይኖራትም ማለት ነው። ስለዚህ አንተም ሰላም ይሰማሃል፣ አንተንም ደስተኛ ማድረግ ትችላለች ማለት ነው። አንዳንድ ጊዜ ለምንድን ነው ደስተኛ ያልሆነችው ብሎ መጠየቅ መቻል አለ እና ደግሞ አንዳንዴ ደግሞ አላል ማቀፍ ማንፈልግበት ጊዜ አለ፣ መሳም ማንፈልግበት ጊዜ አለ፣ መነካት ማንፈልግበት ጊዜ አለና ከሷ ተቃራኒ ሆኖ አትፈልገኝም እንደሚል ስሜት ውስጥ መግባት ሳይሆን ለምን እንደዛ እንደሆነች ቼክ ማድረግ መቻል አለብህ ማለት ነው።